ሰላም ውድ ተመልካቾቼ፣ ይህ የህግና ፍትህ ቻናል ነው። በባለፈው ቪዲዮ ጋብቻ ሳይፈጸም እንደ ባልና ሚስት መኖር በኢፌዴሪ የቤተሰብ ህግ እንዴት እንደሚታይና ህጋዊ ውጤቱ ምን እንደሆነ የሚያብራራ ቪዲዮ የላኩላችሁ ወይም የሰራሁላችሁ መሆኑ ይታወሳል። ከዚህ ቪዲዮ ጥሩ ግንዛቤና ጠቃሚ መረጃ አግኝታችኋል ብዬ አስባለሁ። ዛሬ የማቀርብላችሁ ደግሞ ከዚሁ የቤተሰብ ህጉ ሳንወጣ ህጋዊ ጋብቻ ምንድን ነው? ጋብቻ ከተፈጸመ በኋላስ በተጋቢዎች በልጆች አስተዳደግና በንብረት አስተዳደራቸው በኩል ያለው ህጋዊ ውጤት ምን ይመስላል በሚለው ጉዳይ ላይ ነው። ስለዚህ ለማግባት እቅድ የያዛችሁ ካገባችሁም በኑሯችሁና በትዳር ህይወታችሁ ላይ አንዳች የህግ ጥያቄ ወይም ጉዳይ ካጋጠማችሁ ከዚህ ቪዲዮ በቂ ምላሽ ወይም ግንዛቤ የምታገኙበት ስለሆነ እስከ መጨረሻው እንድታዳምጡኝ እጠይቃለሁ። እግረ መንገዳቸውንም የዩቲዩብ ቻናሉን ሰብስክራይብ እንድታደርጉ ቪዲዮንም ላይክ እና ሼር እንድታደርጉ ጠይቃችኋለሁ። ጋብቻ ምንድን ነው የሚለውን ነገር ስናይ የቤተሰብ ህጉ የጋብቻን ትርጉም በግልጽ ባያስቀምጥም ስለ ጋብቻ አፈጻጸምና ጋብቻ ለመፈጸም መሟላት ስለሚገባቸው ሁኔታዎች ከደነገጋቸው ድንጋጌዎች አንጻር ስናየው ጋብቻ ማለት አንድ ወንድና አንድ ሴት በህግ በተፈቀደው ስርዓት መሰረት በፈቃደኝነት በትዳር ተጣምረው ለመኖር የሚያደርጉት ስምምነት ማለት ነው ብለን ልንተረጉመው እንችላለን። ጋብቻ እንዴት ይፈጸማል የሚለውን ስናይ በቤተሰብ ህጉ አንቀጽ 1 ላይ እንደተደነገገው ጋብቻ በሶስት መንገድ ሊፈጸም ይችላል። ይኸውም አንደኛ በአንድ የክብር መዝገብ ሹም ፊት ወይም ደግሞ በተለምዶ በማዘጋጃ ቤት ሊፈጸም ይችላል። ሁለተኛ በተጋቢዎች ሃይማኖታዊ ስርዓት መሰረት ይፈጸማል። እንዲሁም ሶስተኛ በተጋቢዎች ባህል መሰረት ይፈጸማል። ከዚህም በተጨማሪ ተጋቢዎች ከኢትዮጵያ ውጪ ጋብቻ ሊፈጽሙ ይችላሉ። ይህ በውጭ ሀገር የተፈጸመ ጋብቻ የህዝቡን ሞራል እስካልተቃረነ ድረስ በህግ ፊት ተቀባይነት ይኖረዋል። ነገር ግን ጋብቻው የህዝቡን ሞራል የሚቃረር ከሆነ ለምሳሌ በተመሳሳይ ጾታ መካከል የሚደረግ ጋብቻ ከሆነ ከህዝባችን ሃይማኖት ሞራልና ሴት ጋር የሚቃረን በመሆኑ ይህ ግንኙነት በህግ ፊት ተቀባይነት የለውም። ጋብቻ ለመፈጸም ምን ምን ሁኔታዎች መሟላት አለባቸው የሚለውን ስናይ በህግ ፊት የሚጸና ጋብቻ ተፈጸመ የሚባለው ምን ምን ሁኔታዎች ሲሟሉ እንደሆነ በቤተሰብ ህጉ ከአንቀጽ 6 እስከ አንቀጽ 16 ድረስ የተመለከቱት አስገዳጅ ቅድመ ሁኔታዎች አሉ። እነዚህ ቅድመ ሁኔታዎች ባልተሟሉበት ሁኔታ የሚፈጸም ጋብቻ በህግ ፊት ውጤት የሌለውና ፈራሽ ነው የሚሆነው። ስለዚህ ጋብቻ ለመፈጸም መሟላት የሚገባቸው የመጀመሪያው ቅድመ ሁኔታ የተጋቢዎች ፈቃድ ነው። ተጋቢዎች ለመጋባት ነፃና ሙሉ ፈቃዳቸውን ሊሰጡ ይገባል። የአንደኛው ፈቃድ ጉድለት ካለበት ጋብቻው አይጸናም ማለት ነው። የፈቃድ ጉድለት በስህተት ወይም ደግሞ በማስገደድ ሊመነጭ ይችላል። በስህተት ምክንያት የተፈጸመ ጋብቻ አይጸናም። ይሁን እንጂ ስህተቱ መሰረታዊ መሆን አለበት። ለምሳሌ የሚያገባት ወይም የምታገባው ሰው ሌላ ሆኖ ወይም ደግሞ ሌላ ሆና በስህተት ሌላውን ሰው ወይም ሌላዋን ሰው ካገባ ወይም ካገባች የሚያገባት ወይም የምታገባው ሰው ሊድን የማይችል በሽታ ወይም ለተወላጆች ሊተላለፍ የሚችል ነዋሪ በሽታ ያለባት ወይም ያለበት መሆኑን ሳያውቅ ወይም ደግሞ ሳታውቅ ያገባች ከሆነ እንደዚሁም የግብረ ስጋ ግንኙነት ማድረግ የማይችል ወይም የማትችል መሆኑን ባለማወቁ ወይም ባለማወቋ ምክንያት ያገባ ወይም ያገባች ከሆነ የተመሳሳይ ጾታ ግንኙነት የማድረግ ልምድ ያላት ወይም ያለው መሆኑን ሳያውቅ ወይም ሳታውቅ ከተጋቡ እነዚህ ስህተቶች መሰረታዊ ስህተቶች ስለሆኑ የፈቃድ ጉድለት እንዳለ ተቆጥሮ ጋብቻው ፈራሽ ይሆናል ማለት ነው። ሌላው መሟላት ያለበት ሁኔታ የተጋቢዎች የእድሜ ሁኔታ ነው። በቤተሰብ ህጉ አንድ ወንድና አንድ ሴት ጋብቻ ለመፈጸም ሁለቱም 18 ዓመት ሊሞላቸው ይገባል። ይሁን እንጂ ከባድ ምክንያት ሲያጋጥም ተጋቢዎች ወይም ወላጆቻቸው ለፍትህ ሚኒስቴር ወይም ለክልል ፍትህ ቢሮ አመልክተው ከመደበኛው የጋብቻ እድሜ 2 ዓመት ቀድመው ማለትም በ16 ዓመት እንዲጋቡ ሊፈቀድ ይችላል። ይህም የሚሆነው ከ18 ዓመት በፊት ሴትም ሆነች ወንድ የግብረ ስጋ ግንኙነት መፈጸም በህጋችን የማይፈቀድና በወንጀል የሚያስጠይቅ ቢሆንም በሆነ አጋጣሚ ግን ከ18 ዓመት በፊት ወሲባዊ ግንኙነት ፈጽመው እርግዝና ቢፈጠርባቸው ጥንዶቹ እንዲጋቡ ለፍትህ ቢሮ በሚያቀርቡት ማመልከቻ መሰረት ሊፈቀድላቸው ይችላል ማለት ነው። ሌላ ምሳሌ ብንወስድ አንደኛው ተጋቢ ለሀገራዊ ግዳጅ ወይም ለዘመቻ ቢጠራ የወደፊት ሚስቱ ልትሆን የምትችለውን ልጅ 16 ዓመት ከሞላት 18 ዓመት እስከሚሆናት ለመጠበቅ የማያስችለው ሁኔታ መሆኑ ከተረጋገጠ ለፍትህ ሚኒስቴር ማመልከቻ አቅርቦ እንዲያገባ ሊፈቀድለት ይችላል።
ሌላው ጋብቻ ለመፈጸም ከግምት ውስጥ መግባት የሚገባው ሁኔታ የስጋና የጋብቻ ዝምድና ሁኔታ ነው። ይህም ማለት በሕጋችን በቀጥታ የስጋ ዘመዳሞች መካከል ማለትም ወደ ላይ የሚቆጠሩ እናት፣ አባት፣ አያት፣ ቅድመ አያት እያለ የሚቀጥልና ወደታች በሚቆጠሩ ልጅ፣ የልጅ ልጅ፣ የልጅ ልጅ ልጅ እያለ የሚቀጥል የቀጥታ የስጋ ዘመዳሞች መካከል ጋብቻ መፈጸም ክልክል ነው። እንዲሁም ወደ ጎን በሚቆጠሩ የስጋ ዘመዶች ማለትም አንድ ወንድ ከእህቱ ወይም ከአክስቱ፣ አንድ ሴት ከወንድሟ ወይም ከአጎቷ ጋር ጋብቻ መፈጸም አይፈቀድም። ይሁን እንጂ ከዚህ በላይ ካሉ ወደ ጎን ከሚቆጠሩ የስጋ ዘመዶች ጋር ለምሳሌ ከአክስት ልጅ ወይም ከአጎት ልጅ ጋር ጋብቻ ለመፈጸም ወይም ላለመፈጸም ሕጉ የሚፈቅደውም የሚከለክለውም ነገር ባይኖርም እንደ ማህበረሰቡ ሃይማኖትና ባህል የሚወሰን ነው የሚሆነው። የጋብቻ ዝምድና በተመለከተም በቀጥታ የጋብቻ ዘመዳሞች መካከል ጋብቻ መፈጸም ክልክል ነው። ለምሳሌ ወንድየው ከሚስቱ ወደ ላይ ከሚቆጠሩ ዘመዶች ማለትም ከእናት ከአያት እያለ የሚቀጥልና ወደታች ከሚቆጠሩ ተወላጆች ማለትም ከሚስቱ ልጅ ወይም ከእንጀራ ልጅ ልጅ ጋራ በተመሳሳይ ሁኔታም ሴቷ እንደዚሁ ከባሏ የቀጥታ ወላጆች ወይም ተወላጆች ጋር ጋብቻ መፈጸም አይችሉም። እንዲሁም ወደ ጎን ከሚቆጠር የጋብቻ ዝምድና ማለትም ባል ከሚስቱ እህት ወይም ሚስት ከባሏ ወንድም ጋር ጋብቻ መፈጸም አይችሉም። ሌላው ጋብቻ ለመፈጸም እንደ ቅድመ ሁኔታ የተቀመጠው ጉዳይ ቀድሞ ሌላ በሕግ የጸና ጋብቻ ካለው ይህ ጋብቻ በሕጋዊ መንገድ እስካልፈረሰ ድረስ ሌላ ጋብቻ መፈጸም አይቻልም። በጋብቻ ላይ ጋብቻ መፈጸም በሕጉ የተከለከለ ከመሆኑም በላይ ተፈጽሞ ከተገኘም በወንጀል የሚያስጠይቅ ነው። ሌላው ጋብቻ ለመፈጸም ወሳኝ ሁኔታ አንድ ሰው በፍርድ የተከለከለ ከሆነ ፍርድ ቤት ካልፈቀደለት በስተቀር ጋብቻ መፈጸም አይችልም። እንግዲህ በአእምሮ ሕመም ወይም ደግሞ በሌላ ራሱንና ንብረቱን ማስተዳደር የማያስችል ከአቅም በላይ የሆነ ምክንያት የገጠመው ሰው ማንኛውንም ሕጋዊ ተግባር እንዳያከናውን በፍትሐብሔር ሕጉ አንቀጽ 351 መሰረት የፍርድ ክልከላ ሊደረግበት ይችላል። ስለዚህ ይህ የፍርድ ክልከላ የተደረገበት ሰው ጋብቻ መፈጸምም አይችልም ማለት ነው። ሌላው መታወቅ ያለበት ነገር አንድ ሴት አስቀድሞ ጋብቻ ከነበራት ሌላ አዲስ ጋብቻ ለመመስረት አስቀድሞ የነበራት ጋብቻ በሕጋዊ መንገድ ከፈረሰበት ጊዜ ጀምሮ 180 ቀን ወይም 6 ወር መቆየት አለባት። ሆኖም ግን ሴቲቱ የምታገባው የቀድሞ ባሏን ከሆነ የወለደች ከሆነ ወይም እርጉዝ አለመሆኗ በሕክምና ከተረጋገጠ 6 ወር የመቆየት ግዴታ የለባትም። ሌላ የምናየው የጋብቻ ሕጋዊ ውጤት ምንድን ነው የሚለውን ነው። ሕጉ የሚጠይቀውን መስፈርት አሟልቶ የተፈጸመ ጋብቻ በሕግ ቤት ውጤት ያለውና የሕግ ጥበቃ የሚደረግለት ነው የሚሆነው። ጋብቻው በማዘጋጃ ቤት የሚሆን በባህል ወይም በሃይማኖት ስርዓት ቢፈጸም ምንም አይነት ልዩነት ሳይደረግበት ሕጉ እውቅና ይሰጠዋል። ስለሆነም ሕጋዊ ጋብቻ ከተፈጸመ በኋላ በቤተሰብ ሕጉ ምዕራፍ 3 ከአንቀጽ 40 እስከ አንቀጽ 73 ድረስ የተዘረዘሩት ሕጋዊ ውጤቶች ይኖሩታል። እነዚህ ሕጋዊ ውጤቶች ስናይ የመጀመሪያው ተጋቢዎቹ በጋብቻ ውስጥ የሚኖራቸውን ግንኙነት በጋብቻ ውላቸው መሰረት የሚወስኑት ግንኙነት ነው። የጋብቻ ውል ሲባል ራሱ ጋብቻ ሳይሆን ንብረታቸውንና ግንኙነታቸውን አስመልክተው የሚፈጸሙት ስምምነት ነው። ይህ የጋብቻ ውል የሚፈጸመው በጽሁፍ ሆኖ 4 ምስክሮች 2 በባል 2 በሚስት ወገን የፈረሙበት መሆን አለበት። ይህ ካልሆነ ፈራሽ ነው የሚሆነው። ውሉም አስገዳጅ የሕግ ድንጋጌዎችን መጣስ የለበትም። ለምሳሌ ላለመተጋገዝ፣ ላለመከባበር የሚደረግ የጋብቻ ውል ካለ ይሄ ፈራሽ ነው የሚሆነው ማለት ነው። ይሁን እንጂ ተጋቢዎች የጋብቻ ውል ሳይኖራቸው ወይም ላይኖራቸው ይችላል። እዚህ ላይ መገንዘብ የሚገባን ነገር የጋብቻ ውልን ከራሱ ከጋብቻ ለይተን ማየት አለብን። ጋብቻ ማለት ከላይ እንዳየነው ከ3ቱ ስርዓት በአንደኛው ማለትም በማዘጋጃ ቤት በባህል ወይም በሃይማኖት ስርዓት መሰረት የተፈጸመ ሲሆን የጋብቻ ውል ማለት ግን ንብረታቸውንና ግላዊ ግንኙነታቸውን በተመለከተ በጽሁፍና በ4 ምስክሮች ፊት የሚዋሩት ውል ነው። በመሆኑ ተጋቢዎች የጋብቻ ውል የላቸውም ማለት ጋብቻ የላቸውም ማለት አይደለም። ስለዚህ የጋብቻ ውል የሌላቸው ተጋቢዎች በሚኖርበት ጊዜ የቤተሰብ ሕጉ ግላዊ ግንኙነታቸውና የንብረት አስተዳደራቸውን በተመለከተ በምን አግባብ መሆን እንዳለበት የራሱ ድንጋጌዎችን ይዟል። እነዚህም ድንጋጌዎች ጋብቻ በተጋቢዎቹ ግላዊ ግንኙነት ላይ ስለሚኖረው ውጤትና በንብረት በኩል ስለሚኖረው ውጤት የሚደነግጉ ናቸው።
በግላዊ ግንኙነታቸው በኩል ተጋቢዎች መከባበር፣ መተጋገዝና መደጋገፍ አለባቸው። በቤተሰብ አመራር ረገድም ባልም ሚስትም እኩል መብት አላቸው። የቤተሰቡን ደህንነትና ጥቅም ለማስጠበቅ ልጆቻቸውም በመልካም ስነ ምግባር እንዲታነጹ፣ ተገቢ ትምህርት እንዲያገኙና ኃላፊነት የሚሰማቸው ዜጎች እንዲሆኑ የመተባበር ግዴታ አለባቸው። ከተጋቢዎቹ አንዱ በተለያየ ምክንያት ከአቅም በላይ በሆነ ምክንያት ቤተሰቡን መምራት ካልቻለ ሌላው ተጋቢ ብቻውን ቤተሰቡን ይመራል ማለት ነው። ከጋብቻ በፊት የተወለዱ ልጆች ካሉም የልጁ አባት ወይም የልጁ እናት በልጆቻቸው አስተዳደግ ላይ በራሳቸው የመወሰን ነፃ መብት አላቸው። ሌላው የጋብቻ ውጤት አብሮ የመኖር ውጤት ነው። ጋብቻ አብሮ መኖርን ያስከትላል። ስለሆነም ባልም ሆነ ሚስትም አብረው እንዲኖሩ ይገደዳሉ። ይሁን እንጂ በሁለቱ ስምምነት ለተወሰነ ወይም ላልተወሰነ ጊዜ ተለያይተው ሊኖሩ ይችላሉ። እንዲሁም ለጤናቸው አደገኛ ካልሆነ በስተቀር መደበኛ የሩካቤ ስጋ ግንኙነት መፈጸም አለባቸው። የሚኖርበትንም ስፍራ ወይም ቦታ በጋራ ይወስናሉ። እንዲሁም ባል ለሚስት፣ ሚስት ለባል ታማኝ የመሆን ግዴታ አለባቸው። እዚህ ጋር ባል ለሚስቱ ወይም ሚስት ለባሏ ታማኝ ባይሆኑ በወንጀል ሕጉ አንቀጽ 652 መሰረት በወንጀል እንደሚያስጠይቅ ግንዛቤ ሊወሰድበት ይገባል። ጋብቻ በንብረት በኩል ስለሚኖረው ውጤት ደግሞ በሚቀጥለው ዝግጅቴ አቀርብላችኋለሁ። ለዛሬው በዚሁ ይበቃል። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ከወደዳችሁት ሰብስክራይብ፣ ላይክ እና ሼር አድርጉ። ደህና ሁኑ።